ሰላም ለሁላችሁ ይሁን። ዛሬ የምንጀምረው ጉዞ የአንድ ሰው ድምፅ ብቻ ሳይሆን ብዙ ትውልዶች ጥያቄ፣ የታሪክ ትምህርት እንዲሁም የነገው ተስፋ መሰረት ነው። ይህ መድረክ የተፈጠረው ዝም ብሎ መረጃን ለመስማት ሳይሆን ጉዳዮችን በጥልቀት ለመመርመር፣ ጥያቄ ለማንሳት እንዲሁም እውነታን በእውቀት በታሪክ እንዲሁም በማስረጃ ለመፈለግ ነው። ኢትዮጵያ በብዙ ትውልዶች ጥረት የተጻፈ ታላቅ ታሪክ አላት። ከአፄ ቴዎድሮስ የአንድነት ራዕይ፣ ከአፄ ዮሐንስ ጽናት፣ ከአፄ ምኒልክ የአድዋ ድል፣ ከእቴጌ ጣይቱ ብጡል የአመራር ጥበብ፣ ከራስ መኮንን የመሪነት ብቃት፣ ከአብዲሳ አጋ የትግል መንፈስና ከብዙ የሚታወቁና የማይታወቁ የሀገር ልጆች ታሪክ የምንማረው አንድ ነገር ቢኖር ትውልድ ሲነሳ ታሪክ ይቀየራል። እኛ የዛሬው ትውልድ የተሰጠን ኃላፊነት ትናንትን ማክበር፣ ዛሬን መረዳትና ነገን በእውቀት መገንባት ነው። በስሜት ሳይሆን በማስረጃ በትንታኔና በነፃ ሐሳብ እንወያያለን። ወኔ ማለት ጥላቻ አይደለም። ወኔ ማለት ለእውነት መቆም፣ ለኃላፊነት መኖርና ለሀገር በእውቀት መስራት ነው። ይህ መድረክ በቲክቶክ፣ በፌስቡክ፣ በኢንስታግራም፣ ዩቲዩብ እና ቴሌግራም ግሩፖች እንዲሁም ቻናል እያስፋፋን እንሄዳለን። 1000 ፎሎወር ሲደርስ በቀጥታ ላይቭ በመግባት ከእናንተ ጋር በጥልቀት ሐሳብ እንለዋወጣለን። ለጥያቄ ለሐሳብና ለትብብር በኢንቦክስ ወይም በቴሌግራም ማግኘት ትችላላችሁ። ይህ የአንድ ሰው ጉዞ አይደለም። የሐሳብ ተሳትፎ የሚገነባው የሁላችን መድረክ ነው። ሐሳብ ያለው ሰው ዘመንን ይቀይራል። እንማር፣ እንመርምር፣ እንገንባ።